አድማጮቻችን እንደምን ሰምታችኋል? ሰላምታችን ከያላችሁበት ይድረሳችሁ ያለን የሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን። ኢትዮጵያ ውስጥ የሽብር ጥቃት ሊደርስ ይችላል በሚል የጸጥታ ኃይሎች በተጠንቀቅ እንዲቆሙ በታዘዘበት በአሁኑ ወቅት በቤኒሻንጉል ጉሙዝ ክልል በአንድ ህዝብ ማመላለሻ ተሽከርካሪ ላይ በፈነዳ ቦምብ 4 ሰዎች መሞታቸው ተዘገበ። ከ3 ሳምንት በፊት የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ አዲስ አበባ ላይ ከናይጄሪያ ቡድን ጋር በሚጫወትበት ጥቃት ለማድረስ ሲዘጋጁ የነበሩ የተባሉ 2 የሶማሊያ አጥፍቶ ጠፊዎች በራሳቸው ቦምብ መሞታቸው ይታወሳል። ከዚህ ጋር ተያይዞ ህብረተሰቡ ጥንቃቄ እንዲያደርግ መንግስት እያሳሰበ ሲሆን የጥንቃቄውን ማስጠንቀቂያ ተከትሎ በተለያየ አካባቢ የጸጥታ ቁጥጥሩ መጠናከሩ ተሰምቷል። የዛሬ 3 ሳምንት ገደማ መሆኑ ነው ኢትዮጵያ እግር ኳስ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ አዲስ አበባ ላይ ከናይጄሪያ ቡድን ጋር በሚጫወትበት ዕለት ጥቃት ለማድረስ ሲሞክሩ የተባሉ 2 የሶማሊያ አጥፍቶ ጠፊዎች የራሳቸው ቦምብ ፈንድቶ ከቤታቸው ሳይወጡ መሞታቸው የኢትዮጵያ ፖሊስ አስታውቆ ነበር። ይህንን ተከትሎ የኢትዮጵያ የደህንነት ጸጥታ ባለስልጣናት አልሸባብ አዲስ አበባና በተለያዩ የሀገሪቱ አካባቢዎች ላይ ጥቃት ሊያደርስ እየተዘጋጀ መሆኑን በመግለጽ የፖሊስና ጸጥታ ኃይሎች በተጠንቀቅ እንዲቆሙ ማዛቸው ታውቋል። ባለፈው ማክሰኞ ደግሞ በቤኒሻንጉል ጉሙዝ ክልል ሰኞ ገበያ በተባለ ስፍራ በህዝብ ማመላለሻ ሚኒባስ ተሽከርካሪ ላይ የፈነዳው ቦምብ 4 ሰዎችን መግደሉ ተዘግቧል። የኢትዮጵያ መንግስት ከአልሸባብ በተጨማሪ በኤርትራ መንግስት የሚደገፋሉ የሚሏቸውን ሌሎች የሀገር ውስጥ የሚንቀሳቀሱ ተቃዋሚዎችን ከሽብር ጥቃት ጋር አያይዞ ሲወነጅሉ መቆየታቸው አይዘነጋም። የኡጋዴን ነፃ አውጪ ግንባር ጥቃት ይሰነዝራል በሚል በጅጅጋ ከተማ በየ50 ሜትር ነዋሪዎች በፍተሻ እየተዋከቡ እንዳለ ከጅጅጋ የሚመጣ መረጃ ይገልጻል። ፍተሻው በእያንዳንዱ ከተማዎች ኬላ ተዘርግቷል። የኦሮሞ ነጻነት ሰራዊት በተለያየ ኦሮሚያ ዞኖች በጠላት ኃይል ላይ በወሰደው እርምጃ 14 በላይ የወያኔ ወታደሮችና ተላላኪዎችን ከጥቅም ውጭ አደረገ። በርካታ የጦር መሳሪያና ወታደራዊ ቁሳቁሶችን ማረከ። ህዳር 2 2013 ዓ.ም በቦረና ዞን ሙዲ አምባ በተባለው አካባቢ የወያኔ ወታደሮችና ፌደራል ፖሊስ ላይ በወሰደው እርምጃ 7ቱን ሲገል 6ቱን ክፉኛ ቆስሏል። የኦሮሞ ነጻነት ሰራዊት ፒኬኤም ኤኬኤም የተባሉ የጦር መሳሪያዎችና በርካታ ጥይቶችን እንዲሁም ሞባይል ስልኮች ቁጥሩ በርከት ያለ ገንዘብ ከጠላት ኃይል በመማረክ ለኦሮሞ ነጻነት ትግል ገቢ ሆኗል። የኦሮሞ ነጻነት ሰራዊት ልዩ ኃይል ጥቅምት 27 2013 ዓ.ም በምዕራብ ኦሮሚያ ለቀምቴ ከተማ ሁሮ ጉድሩ አቅራቢያ ህዝብ ሲያንገላቱ በነበሩ ካድሬዎች ላይ በወሰደው የደፈጣ ጥቃት ጸጋይ ተስፋዬ አታክልት የተባሉትን ገሎ ሌሎች 3ቱን አቆስሏል። ሼል ተብሎ በሚጠራው አካባቢ በወሰደው ጥቃት የጠላት ኃይልን ተሸክማ ስትንቀሳቀስ የነበረው ኦሮ 3976 እና እንዲሁም የተለያዩ ላፕቶፖችን የጫነችው መኪና ሙሉ በሙሉ ሞዶማን ታወቀ። በኦሮሞ ነጻነት ሰራዊት ጥቃት የተበሳጨው የወያኔ ሰራዊት ለቀምት ከተማ ነዋሪዎችን ሲያውቅ እንደነበረ ከቦታው የደረሰን ዜና ይገልጻል። ፊጤ በየነ እንዲሁም 10 አለቃ ኒጤ አብዲሳ ገለታ የተባሉ 6 የኦሮሞ ተወላጆች ፖሊስ አባላትን በጥቃቱ እጃቸው አለበት በማለት እንዳሰረ ታውቋል። በተያያዘ ዜና ጥቅምት 26 2013 ዓ.ም በምዕራብ ሐረርጌ ኦፍዳን ከተማ አዋሬ አቅራቢያ በጠላት ኃይል ላይ በወሰደው እርምጃ 3ቱን ሲገል 4ቱን ክፉኛ ቆስሏል። የምስራቅ ዞን የኦሮሞ ሰራዊት አዛዥ እንዳስታወቀው የኦሮሞ ህዝብ ነጻነት ትግል ከግቡ እስኪደርስ ድረስ የሚመጣውና ጭቆና እስከሚቆም ጥቃቱ አጠናክረው እንደሚቀጥሉ ገልጸዋል። የ3ቱም ዞኖች የጦር አዛዦች እንደገለጹት የኦሮሞ ነጻነት ግንባር ግብ እስከሚመታ ድረስ ጥቃቱ አጠናክረን እንቀጥላለን። እኩይ ስራ ላይ የተሰማሩ አካሉ ከድርጊታቸው እንዲቆጠቡ እናሳስባለን፣ አለበለዚያ ክፉ ቅጣት ይደርስባቸዋል ሲሉ ገልጸዋል። ባለፈው 3 ዓመት ኢትዮጵያ ውስጥ ሲፈጸም ቆይቷል ያሏቸውን የሰብአዊ መብት ጥሰቶችና በደሎች የያዘ ሰነድ በቅርቡ እንደሚወጣ አንድነት ለዲሞክራሲና ለፍትህ ፓርቲ አስታውቋል። የፓርቲው ሊቀመንበር ዶክተር ነጋሶ ጊዳዳ ዛሬ ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ ከሐምሌ እስከ መስከረም ባለው
ከጊዜ ከ150 በላይ የፓርቲው አመራር አባላትና ደጋፊዎቻቸው መጠለፍና ያለ አግባብ መታሰራቸውን መደብደባቸውና እንግልት ወከባ የደረሰ መሆኑን ገልጸዋል። የአራት ስራዎች እንደተጠናቀቁ ሪፖርቱ በጥቂት ሳምንታት ውስጥ እንደሚወጣ ፓርቲያቸው ለሀገር ውስጥና የፌደራል መንግስት የክልሎች ባለስልጣን አካላት ለዓለም አቀፍ ሰብአዊ መብቶች ተሟጋቾች ተቋማትና ለመገናኛ ብዙሃን ቅጂውን እንደሚያደርሱ በዌብሳይት ላይ እንደሚያወጡ ዶክተር ነጋሶ ጊዳዳ ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? እንግዳ ዛሬ ጋብዤ ይዤላችሁ ቀርቤያለሁ። ዛሬ ኢትዮጵያ ያለችበት ስርዓት እጅግ አስፈሪ ደረጃ ላይ ደርሷል። ስርዓት አልበኝነት ነግሷል። ነጠቃ ዘረፋው እየተጧጧፈ ዜጎች በሰላም ወጥተው በሰላም መግባት እስከሚያቀታቸው መድረሱን ያሉት ዜጎቻችን እየተናገሩ ይገኛሉ። ግድያው እስራቱ እንደ ወትሮው ባሰ እንጂ አልቀነሰም። ዘመን ዘመንን ተክቶ ቀንን ቀን ወልዶ ታሪክ ዛሬም እያሳየን ያለው የሰው ልጅ እንደ በግ የሚታረድበት ክብሩ ተነፍጎ እየተዋረደ እንዳለ የዓይን እማኞች እኛም በቦታው ሆነን የምንመለከተው ነው። እያንዳንዱ ዜጋ መኖር አቅቶት እግሩ ባደረሰው እየተሰደደ የጅብራት እየሆነ ይገኛል። እንዲሁም በየሰው ሀገር ሰው ስለሆነ በርካቶቹ እንደ በግ አንጋለው ያርዱታል። ለመሆኑ ይሄ ችግር የት ጋር የሚሆን የሚያቆመው? የኢትዮጵያ መንግስት ኦነግና አልሸባብ የኤርትራ መንግስት ኢትዮጵያን ሊያምሷት ተዘጋጅተዋል፣ ህዝብ እንዲጠነቀቅ እናሳስባለን እያለ ይገኛል። አንዳንድ ኦሮሞዎች እኛ ኦሮሞንን ግን የኦሮሞ ህዝብን ትግል አንደግፍም የሚሉ አሉ። ግን እንዴት ለምን ሲሆን? በዚህ ላይ አቶ ታዲዮስ አብዲሳን ይቀርብ ያለው ከሳቸው ጋር የምናደርገውን ቆይታ እንድትከታተሉ ጋብዛለሁ። መልካም ቆይታ።
ተወዳጁን ድምጻዊ ስለዜማው ከልብ እናመሰግናለን። እንግዳዬ ዛሬ ለቃለ መጠይቅ ፈቃደኛ ሆነ ስለቀረብ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። ወጣት ታዲዮስ አብዲሳ ተመስልኝ ዮብ እኔም ከልብ አመሰግናለሁ። አድማጮችን ተመስልኝ እንደናላችሁ የኦሮሞ ልጆች የኦሮሞ ተወላጆች በመላው ዓለም የምትገኙና እንዲሁም በኦሮሚያ ኢትዮጵያ ውስጥ የምትገኙ የኦሮሞ ተወላጆች እንደምናላችሁ ላለው ነው። መልካም እንግዲህ ወደ ውይይታችን እንገባለን። ቀድሚያ ላደግ የፈለኩት በአሁን ሰዓት በኢትዮጵያ ውስጥ የሥርዓት አልበኝነት ነክሶ ነጠቃው ግድያው እየበዛን ያለው በተለይ ሰላማዊው ሰው እቃ ገዝቶም ሆነ ገንዘብ ይዞ መንቀሳቀስ አልተቻለም። ገጀራው እንዲሁም ሌላ ጩቤ ይዘው የሚንቀሳቀሱ በርካታ ወጣቶች ተፈልፍለዋል። ይሄንን ስርዓት ወይም ይሄ እንደዚህ ሊሆን ያስገደደው ያደረገው ችግር ምን ይሆን? አመሰግናለሁ ዮብ። በሁለት አይነት መልኩ ማየው በጣም መልካም ይመስለኛል። መጀመሪያ ቲፒኤልኤፍ ወይም የትግራይ ሊበሬሽን ፍሮንት የመጣው እንዴት ነው የሚል ነው። በአንደኛው በኩል ይህንን ስናይ እንዴት መጣ፣ በሁለተኛው የዚህ የነጠቃ ፍልፋዮችን ምናልባት ከነሱ ውስጥ የወጡ ስርዓቱም ሆነ ህገ መንግስቱንም ሆነ የፍትህ ስርዓቱን የማያከብሩ በዛ በእነሱ በተፈለፈሉ ግለሰቦች የሚከናወን ነው ብዬ አስባለሁ። ምክንያቱም እዛች ሀገር ላይ ቲፒኤልኤፍን ካልደገፍክ መኖር አትችልም፣ መነገድ አትችልም፣ ቤት መመራት አትችልም። በርካታ ነገሮች በርካታ ግፎች ይደርስብሃል። ወደድክም ጠላህም የዛ የፖለቲካ አባል መሆን አለብህ። ትምህርት ቤት እንኳን ተመርቀህ ስራ ለማግኘት ዛሬ ከነሱ ጋራ የነሱን መታወቂያ የነሱን አባል መሆን ይጠይቃል ማለት ነው። ይሄ ስርዓት አልበኝነት ምንን ያመለክታል ብለን ብንል ስርዓት አልበኝነት የሚመጣው ከህግ መላላት የተነሳ ነው። ዛሬ ኢትዮጵያን ማን እንደሚያስተዳድራት እንኳን አይታወቅም። ስለሆነ ለመናገር የበርካታ ኢንተርናሽናል ኮሚኒቲ የታዘበውና የጻፉበት የገመገሙበት ክሪቲሳይዝ ያደረጉበት ነገር ስለሆነ እንደውም የኢትዮጵያ መንግስት ተብዬውም ጠቅላይ ሚኒስትሩም ስርዓት አልበኝነት እየጨመረ መጥቷል ሲሉ ሲናገሩ በጋድ በራሳቸው 24 ሰዓት በሚያደርጉት ያንን ህዝብ ቴሌቪዥን ወጥተው የተናገሩበት ይለኛል ከወር በፊት ማለት ነው። ስርዓት አልበኝነት ከህግ መላላት የተነሳ ነው። ማን ፖሊስ ለመንግስት መታዘዝ እንኳን አቁሟል። ይሄ ሁሉ ችግር የሚመጣው ከምንድን ነው ብለን ብንል የዛች ሀገር ስርዓት በጥቂቶቹ የሚመራ ስለሆነ ማለት ነው። ጥቂቶቹ ምን ያደርጋሉ? ሰዎችን አደራጅተው እዛ አካባቢ ያለውን ሀብትና ንብረት በተለያየ መልኩ በሰባቡ መዝረፍና ከሀገር ማሸሽ። ዛሬ ኢትዮጵያ ውስጥ ወረቀት እንደ ወረቀት ገንዘብ እየታተመ ነገር ግን በተለያየ መልኩ የብላክ ማርኬት ሱቅ ከፍተው ዶላር እየገዙ ያንን ወረቀት ፕሪንት እያደረጉ ለሰው እስከ መስጠት ድረስ ደርሰዋል። ያም እንግዲህ የዚህ የኢንፍሌሽን ማለትም የገንዘብ ውድቀት የሚመጣው ከዛ ነው። ስርዓት አልበኝነቱ እነሱ መኖር እንደማይችሉ የተረጋጋ አገር እንዳይደለ ያ ሁሉ ጠንቅቀው ስለሚያውቁ ሱቅም በመክፈት በተለያየ መልኩ ገንዘብ ያሸሻሉ። እዚህም እንደምታውቀው በአሜሪካን ሀገርም በርካቶቹ ጋዝ ስቴሽን ይገዛሉ፣ ንብረት አካብተዋል፣ ገንዘብ ያስቀምጣሉ በተለያየ ቦታ። እዚህም ብቻ አይደለም በአውሮፓ ላይ። እናም
የምነግርህ ነገር ምንድነው የዛች አገር ያለ መረጋጋት ማለት የብዙሃኑ ጥያቄ ያለ መመለስና እንደውም እንግዲህ የዝቂቶቹ አገዛዝ መስፈን ነው የስርዓት አልበኝነቱን የሚያመጣው ሆም ተብሎም የሚደረግ ነው ቆንጨራ ብቻ አይደለም ሰዎች ተገለው ታርደው መንገድ ላይ የሚጣልበት አለ ፖሊስ ትዕዛዝ አለ ፍርድ ቤት ትዕዛዝ ኢትዮጵያ ውስጥ በጋራም ሆነ በተናጠል ስትሄድ የምትታሰርበትና ጋዜጠኛ ብራቸውን አንስተው ያንን ለህዝብ ለማድረስ ሲሉ ዓለምንም ጥያቄ ታስረው እስር ቤት የታጎሩበት አገር ሆናለች ኢትዮጵያ እንደውም ባለማጋነን የኦሮሞዎች ቄራ ብለው የኢትዮጵያ እስር ቤት ደስ ይለኛል ምክንያቱም በርካታ ኦሮሞዎች በማንነታቸው ብቻ ኦሮሞ ስለሆኑ ብቻ የሚታሰሩበት እንደፈለጉ ወስደው የሚገርፉበት ቶርች የሚያደርጉበት አገር ነው ሌሎችም በርካታ ሰዎችን ውቃኖችን ማንሳት ይቻላል እነ በቀለ ገርባ ምንም አጥፍተው አይደለም ስለ ኦሮሞ ችግር ስለተናገሩ ነው እስር ቤት የገቡት ስለ ኦልባና ሊልሳ ምንም አጥፍተው አይደለም ሌሎችም ጋዜጠኞችን ማንሳት ይቻላል ስለዚህ ኢትዮጵያ ውስጥ ስርዓት አልበኝነቱ ሁሉ በነዛ በጥቂት ገዢ መደቦች ማለትም ኢትዮጵያ ከገዢ መደብ ተላጣ አታውቅም እስከዛሬ ድረስ ገዢ መደብ ህዝቦቹን ብዙሃኖቹን ህዝቦች በሚሊዮን የሚቆጠሩ ህዝቦች ጥቂት ሰዎች እየገዙ እያስተዳደሩ ሀብትና ንብረታቸውን እየዘረፉ ኖረዋልና ይሄ በቀጥታ ከመንግስት እየተደራጀ የሚሰራ ስራ ነው ብዬ ነው ማስበው መልካም እንግዲህ እንዳልከው ያለው ስርዓት አልበኝነት መንግስት የሚቆጣጠረው ወይም በሱ ስር ያሉትም ራሱ እንዲያ ነገሮች እንደሚያደርጉ ነው እየገለጽክ ያለኸው ግን ህብረተሰቡ በተለይ ነዋሪው ምንም የሌለው ለፍቶ አዳሪው ወጥቶ በሰላም መግባት ካልቻለ የዛች አገር ጣፈንታ ወደፊት ምን ይሆን የባሰ እንደው አንዳንድ ሰዎች የሚሰጉት ምንድነው የለየለት ጦርነት ውስጥ ወይም እንደው እርስ በራስ መፋጀት ይከሰታል ብለው የሚሰጉም አሉና የዛች አገር ጣፈንታ ባውን ሰዓት እጅግ አነጋጋሪ በሆነበት ሰዓት ላይ ደርሷልና ምንድነው መፍትሄው ችግርን ስናወራ መፍትሄን ባንድ በኩል ማስቀመጥ የግድ ስለሚሆን ምንድነው መፍትሄው የተጠናከረ ፓርቲ ኖሮ የኢህአዴግ ባውን ሰዓት ቀደም ስትገልጸው ማን እንደሚያስተዳድር እንኳን የማይታወቅበት ደረጃ ላይ ደርሷል ነው ያልከው ያ ከሆነ ኢህአዴግ ራሱ እየተበታተነ እንዳለ የሚያሳዩ ምንጮች አሉ ጠንካራ ፓርቲ አለ ብለህ ታምናለህ ያችን ሀገር እፎይ ወይም ሊያሳርፍ የሚችል ህዝቦቿን ከችግር ከመከራ ከዘረፋ የሚያድን ፓርቲ ወጥቶ ህዝቡን ወደ ሰላም ማረጋጋት የሚያስገባ አለ መፍትሄው ምን ይሆን አመሰግናለሁ እንዴት መሰለ አምባገነን መንግስታት በጥይት ነው ሰው የሚገዙት አልፎ ተርፎም በመሳሪያ በርካታ ሰው በመግደል ያንን የገደሉትን በማሳየት ሰው ህዝቡ እንዲሸማቀቅ በማድረግ ነው የሚገዙት ከዛም ውስጥ የነመለስ አገዛዝ ነው እንግዲህ አምባገነን በአፍሪካ በርካታ ሰዎች ተረሽነዋል ተገድለዋል የፖለቲካ ድርጅቶች አቅም እንዳይኖራቸው ተላሽቀው ገንዘብ እንኳን ከውጪ በሚኖሩ ተወላጆች እንዳያገኙ ወደ ሀገር ውስጥ እንዳያስገቡ እነሱ ግን እንደ ፖለቲካ እንደ ሀገር አስተዳዳሪ ሆነው ከመላው ዓለም የሚጎርፍላቸውን ገንዘብ ወደ ህዝብ ሳያደርሱ በዛው ወደ ውጭ ሀገር የሚያሽሹበት ነገር አለ ጠንካራ የፖለቲካ ድርጅት እንዳይኖር 24 ሰዓት ይሰራሉ ገንዘብ መድበው በውጭም በአገር ውስጥ ለምሳሌ አንድ ነገር ልንገርህ 24 ሰዓት የሚተላለፍ የኢትዮጵያ ቴሌቪዥን በሰሜን አሜሪካ በአውሮፓና በተለያዩ ዓለማት ያስተላልፋሉ በርካታ ገንዘብ ነው የሚያወጡት እኔ እንደሰማሁት ከሆነ ከ3 እስከ 6 ሚሊዮን ዶላር በአመት ያጠፋሉ በዛ ነገር ተብሎ ነው የሚታሰበው ይሄ ለምን ይመስላል አንድ የተሰራ መንገድ 20 ጊዜ በማስመረቅ ኢትዮጵያ እንዳደገች ኢትዮጵያ ህዝቡ 20 ጊዜ እየበላ እንደሚያድር ችግር እየተቀረፈ እንደሆነ ነገር ግን በዛው ጎን ለጎን ሰዎች መብላት አቅቷቸው ህፃን ልጆች ባለፈው ወር እኔ እዛ ኢንፎርሜሽን ለመጠየቅ አንድ ጓደኛዬ አጫወተኝ ነገር አለ ህፃን ልጆች ትምህርት ቤት ሲሄዱ
በር ላይ የወደቁ ትምህርት ቤት ውስጥ ክፍል ውስጥ እየወደቁ ነው የሚገኙት። ይሄ ነው እንግዲህ እድገት ከ7 እስከ 14% አደግን ብሎ የወያኔ መንግስት የሚናገረው። ስለዚህ ይህንን ሁሉ ከበር ለማድረግ ይህንን ሁሉ ለመደበቅ የነሱ የመንግስታዊ ልማት ይሉት ነገር እያነሱ ያደነቁራሉ። ተወላጁ ግን ጠንቅቆ ህዝቡ ያውቀዋል። ሀገር ውስጥም በውጭ ዓለምም የሚኖር ኢትዮጵያ ውስጥ የሚኖሩ ብሔር ብሔረሰቦች ተወላጆች በጠቅላላ ጠንቅቀው ያውቁታል። ጨቋኝ ገዢ መደብ እንደሆነ እና ጨቋኝ መንግስት እንደሆነ ያውቀዋል። ከዛም ውስጥ እንግዲህ የፖለቲካ ድርጅቶች አሉ ወይ ብለህ ካልከኝ የፖለቲካ ድርጅቶች አሉ። በኦሮሞም ስም የሚሰሩ አሉ። በሌላም በተቀረውም የብሔር ብሔረሰቦች ስም ተመዝግበው የሚሰሩ አሉ። ነገር ግን አቅም አላቸው ወይ? አቅም የላቸው። ምንም አንድ እርምጃ ወደፊት 2 እርምጃ ወደኋላ ይሄዱና የፖለቲካውንም ምንም አቅም እንደሌላቸው ኢቨን ፓርላመንት ውስጥ እንኳን ያለ ሰው ኩዲዩ ማርጂን 22 ዓመት አገዛዝ ውስጥ አንድ ግለሰብ ነው የተቃዋሚ የፖለቲካ ድርጅት ኦፖዚሽን ፓርቲ ያለው ፓርላመንት ውስጥ። እንግዲህ በ99.9% አሸንፍ ያለው ብሎ ያለውን የፖለቲካ ድርጅቶችን አላሽቆ እንዳይናገሩ እንዳይዘዋወሩ ቢሮአቸውን በመዝጋት ንብረቶቻቸውን በመቀማት በርካታ ግፍ ይደርስባቸዋል። ስብሰባ ለመጥራት እንኳን እነዚህ ግለሰቦች መሰብሰቢያ ቦታ አያገኙም። ሰላማዊ ሰልፍ ለመውጣት ሰዎች የማያገኙ፣ የውጭ ዜጎች የማይታያቸው ቦታ፣ ጋዜጠኞች የማይዘግቡበት ቦታ ይፈቅዱላቸዋል። እና የፖለቲካ ድርጅቶች አሉ፣ ነገር ግን አቅም የላቸውም። አቅምም ቢኖራቸው እንደምታውቀው እየመረጠ እያወጣ የሚችለውን ይገላል፣ የማይችለውን ደግሞ እስር ቤት እየከተተ እንደነ በቀለ ገርባና እንደነ ኦልባና ሌሊሳ ያደርጋቸዋል። መፍትሄው ምንድን ነው? መፍትሄው በጋራ መታገል ነው። ይህንን ጨቋኝ ስርዓት ለመገርሰት ወይም ለመጣል ለማውረድ ከዛ ከምኒልክ ቤተ መንግስት እንዲወጡ ለማድረግ የብዙሃኑ ድምፅ እንዲከበር ለማድረግ በጋራ ችግሮቻችን ቢኖሩም ነገር ግን ዓላማችንን አንድ አድርገን በጋራ መታገልና የዚህ የጨቋኝ መንግስትን እድሜ ለማሳጠር በጋራ ከሀገር ውስጥም ውጭ ባለነውም በወጣቱም በትልቁም በአዛውንቱም የተቀናጀ ትግል ሁለገብ ትግል ያስፈልጋልና አዎ መፍትሄው አንድና አንድ ነው። በጋራ መታገልና ይህንን ጨቋኝ መንግስት ማውረድ ነው ብዬ ነው የማምነው። መልካም እንግዲህ እንዳልከው ነጻነት የሌለበት ነውና የሙያ አጋሮቻችን እነ እስክንድር ነጋ ሌሎችም ጋዜጠኞች በእስር ቤት እየማቀቁ ይገኛሉ። ኦልባና ሌሊሳ እንዲሁም በቀለ ገርባ፣ አንዱዓለም አንዳርጌ ሌሎችም በርካታ ቁጥራቸውን ወይም ስማቸው የማይታወቅ በተለያየ እስር ቤት እየተንገላቱ ይገኛሉ። እንደው የሳምንቱ ቀልድ የሆነብኝ የአውራምባ ታይምስ ጋዜጣ ዋና አዘጋጅ አቶ ዳዊት አሜሪካን ቁጭ ብሎ ኢንፎርሜሽን ማግኘት ስላልተቻለ ስለማይቻል አገር ቤት ገብቼ የበለጠ ስራ መስራት እችላለሁ ብሎ ወደ አገር ቤት ተመልሷል። የምክትሉ አዘጋጁ ደግሞ እስር ቤት ይገኛል። ባለፈው ሳምንት ደግሞ በድጋሚ ሌላ ጋዜጠኞች የታሰሩ አሉ። እንግዲህ ወያኔ እጁ ረጅም ነው። በተለያየ ቦታ የራሱን ሰዎች እያስቀመጠ ተቃዋሚ እያስመሰለ ተቃዋሚውን እየበታተነ ይገኛል። ቀደም አቶ ታዲዮስ ስትናገር በጋራ መታገል ያስፈልጋል ብለሃል። እውነት ነው፣ በጋራ መታገል ያስፈልጋል። ግን ተቃዋሚዎቻችን አልተገናኙም። ሆድና ጀርባ ናቸው። ጭራሽ ይገፋፋሉ። በኢትዮጵያ አንድነት የሚያምኑትም የኦሮሞ ነጻነት ግንባርም የኡጋዴንም ሌሎችም እንዴት ተቀራርቦ መስራት ይቻላል? መቀራረብ ሳይቻል መገናኘት ሳይቻል እንደው በአሁን ሰሞንኛ እንዲሁም የግንቦት 7 ዋና ጸሐፊ የሆኑት ምንድነው የምክር ቤቱ የሽግግር ምክር ቤት ሲተቹ ሰምቻለሁ።
ምንም የማይሰራ ድርጅት እያሉ ሲተቹ ነበር። እንደዚህ አይነት ትችት እያለ እርስ በራስ መጠላለፍ ካለ እንዴት ነው አንድ ተቋሚ ወይም እንደው የኢህአዴግ መንግስት መጣል የሚቻለው? የህዝቡን ችግር ወይም ስቃይ እንደው ማብዛት አይሆንም? በመጀመሪያ ትንሽ ግልጽ ላድርግልና ብዙ በርካታ ትኩረት ልሰጠው የምፈልገው በእኛው ኦሮሞ ህዝብ ትግል አኳያ ብናገር ደስ ይለኛል። ምክንያቱም ግንቦት ሰባትም ሆነ ሌሎቹም የሸንጎ ምክር ቤት የሚሰሩ ሰዎች በእርግጠኝነት የኦሮሞን ህዝብ የዛኔ 45 ሚሊዮን ህዝብ ቋንቋ እንኳን ለመቀበል የሚያዳግታቸው እንደውም ከዛም በራስ ግንቦት ሰባት ይዞ የመጣው እነ ብርሃኑ ነጋ እንደ ይዘው የመጡት ትንሽ የሚያሰጋ ነገርም ስለሆነ ያንን ብዙም ባልናገረውና ወይም ባልገልጸው ምክንያቱም የኦሮሞ ህዝብ ትግል በራሱ የሚተናወን ቱባ የሆነ ባለስልጣናት ያሉት ምሁራን ያሉት እንዳንተ አይነት እሳት የላሱ ጋዜጠኞች ያሉት ተማሪዎች ያሉት አስተማሪዎች ያሉት ተምረው የሚያስተምሩ አስተምረው ያለፉ ያሉት የፖለቲካ ወይም የኦሮሞ ህዝብ ትግል ነው ብዬ ነው ማስበው። መጀመሪያ ራሱን ያላወቀ ማንነቱን ያላወቀ ታሪኩን ያላወቀ ትውፊቱን አፈታሪኩን ያላወቀ ማህበረሰብ ከባድ ነው። ይሄንን ለማድረግ ደግሞ ባለፉት 50-60 ዓመታት የኦሮሞ ህዝብ ትግል ከፍተኛ የሆነ ብዙ ስራ ተሰርቷል። ኦሮሞ የሚታገለው ወይም ኦሮሞ ትግሉን የተነሳበት ኢትዮጵያ ውስጥ እታገላለሁ ብሎ የተነሳው ማህበረሰቡ ህዝቡ ስለተጨቆነ ነው። በገዛ ሀገሩ መኖር ስላልቻለ ነው። በገዛ ሀብቱ መጠቀም ስላልቻለ ነው። መቼም እንደሚታወቀው ኦሮሞ ነኝ ብለህ ታሪክ መናገር ዛሬ አትችልም። በርካቶች ኦሮሞ እነሱ ወይም በነፍጥ ስርዓት ላይ ተቆናጠው ኦሮሞ ህዝብ ሲገዙትና ሲገሉት የነበሩት ኦሮሞ ታሪክ ሲጻፍና ሲነገር እንኳን አይ ይሄ ታሪክ ውሸት ነው፣ ትክክል አይደለም፣ መቼ ይሄ ነገር ተደረገ እያሉ ቻሌንጅ ሊያደርጉ ይሞክራሉ። ይሄ ምንድነው ታሪኩ ቢወጣ ውድቀታቸው ስለሚሆን ሞታቸው ስለሚሆን ያንን ለመከላከል ኦሮሞ ታሪኩን እንኳን እንዳይናገር እኔ ኦሮሞ ነኝ የትውልዴም ኦሮሚያ ነው አገሬ ማካው ኦሮሞን ነው ቤተሰቦቼ ከኦሮሞ ነው የወጡት ለመናገር ኦሮሞ ተገሏል፣ ኦሮሞ ሀብቱ ተዘርፏል፣ ንብረቱ ተሽጧል፣ መሬቱ ተሽጧል ለመናገር እንኳን አትችልም። ኦሮሞማ እንዴት እንዲትላል ለምን ኢትዮጵያ ያትልም ነው። እኔ ማካው ቤተሰቦቼ ኦሮሚያ ላይ መወለዳቸው እናት አባቶችም ኦሮሚያ ላይ መወለዳቸውን እያወቁ መጀመሪያ ማስተደሙ ማንነቴን ነው። ስለዚህ በዛ በኩል ያሉት መጀመሪያ ይለጥጡታል፣ ኤክስፓንድ ያደርጉታል፣ ትግሉ እንዲላሽቅ ያደርጋሉ። ነገር ግን አንድ መረዳት ያለብን በተለይ የኦሮሞ ተወላጆች በመላው ዓለም የምንገኝ በኢትዮጵያ ውስጥም ያለን መረዳት ያለብን አንድ ነገር አለ። ኦሮሞ ትግል የጀመረው ኦሮሞ አባቶች የዛሬ አባቶች የትላንትና ወጣቶች የትላንትና የእናቶቻችን ወይም ወጣት ሴቶች የዛሬ እናቶቻችን የታገሉት ጫካ የገቡት የተሰቃዩት የተገረፉት ዛሬ እኛ አንገታችንን ቀና አድርገን አዎ በማንነታችን ሳንሰራ እንድንናገር በማንነታችን ኦሮምኛ ቋንቋችን እንኳን አጥያት የነበረበት ዘመን ነበር። ያንን እንኳን አውጥተን ለመላው ዓለም ለኢንተርናሽናል ኮሚኒቲው እንድናስረዳ እንኳን ስንል ጥቂት ራዲዮ አቋቁመው ዌብሳይት ባላቸው የኦሮሞ ህዝብ ትክክል እንዳይደለ የኦሮሞ ህዝብ ትግሉ ውሸት እንደሆነ ይናገራል። ፈጽሞ አይደለም። ይሄ ነገር በተለይ ወጣቱ የኦሮሞ ክፍል መረዳት መቻል አለበት። እናት አባቶቻችን አንዱ ሲሞት አንዱ እየተተካ አንዱ ሲገደል እየቀበሩ በሱ ስም እየተኩ ጓደኞቻቸውን ታርደውባቸው ጓደኞቻቸውን መስዋዕት እያደረጉ ለዚህ አሁን ለደረስንበት ትግል ደርሰዋል። አሁን ለደረስንበት በተለይ የዘሩትን
ፍሬ የምንበላበት ዘመን ደርሰናል። ሳይኑ ወይም ምልከታው ይህንን ነው የሚያሳይ። ኦሮሞ በምንም አይነት መልኩ ሌሎች አንዳንድ ነፍጥ ያነገቡ ወይም ኢትዮጵያ የሚሉት ኢትዮጵያ አንድነት የሚያምኑት የፖለቲካ ድርጅቶች እንደሚሉት አይደለም። ኦሮሞ የሚታገለው የተመሰረተውን መብት ለማስመለስ ነው። ኦሮሞ የሚታገለው ማንነቱን ለማስመለስ ነው። እንደውም ከሚገርም ነገር የኦሮሞን የህዝብ ትግል ሲቃወሙ እነሱ ግን በአማራ ስም ሞረሽ የሚባል ሞረሽ የአማራ ወገኔ ድርጅት ብለው እንኳን እያቋቋሙ የራሳቸውን ሙዚቃ፣ የራሳቸውን ግጥም፣ የራሳቸውን ማንነት በደንብ እዛ ላይ እያስተላለፉ የራሳቸውን ማህበረሰብ ፕሮቴክት እያደረጉ የኦሮሞ ነገር ሲነሳ ግን እንደ ሳት ይነዳሉ። ይሄ ትክክል አይደለም። ይሄ ፍጹም ጥላቻ ነው። ለምንስ ይናደዳሉ? እነሱ የፖለቲካ ድርጅት ሲያቋቁሙ አንድ የኦሮሞ የፖለቲካ ድርጅት ያልተናገራቸው እኛ በማንነታችን ተቋቁመን ስንታገል ለምንድን ነው የሚያስቆጣቸው የሚለው ነገር ነው። ጥቅም ነው። ኦሮሞ ሳይበላ ኦሮሞ ትምህርት ልጆቹን ሳያስተምር ትምህርት ቤት ሳይልክ ገበሬ ሆኖ እነሱን ለዘመናት ሲመግብ እያየ የበይ ተመልካች ሆኖ ንብረቱ እየተነጠቀ እዛ ምድር ላይ የሚያፈራውን እየዘረፉት ወርቁንም ሀብቱንም ቡናውን እየዘረፉ እየሸጡ ልጆቻቸውን እያስተማሩ ገንዘብ ማግኘት ስለቻሉ ያ ገንዘብ ደግሞ ብዙ ነገር ማድረግ ስለሚችል ያንን እንዳያጡ የሚደረግ ትግል ነው። መልካም ማከብበት ነገር አለ። በመጨረሻ ኦሮሞ ህዝብ ትግል የማንነት ትግል ነው ሲባል ማንንም ለመጨቆን፣ ማንንም ለመበደል፣ ማንንም ለማንቋሸሽ የተቋቋመ ድርጅትም አይደለም፣ ሊጠፋም አይችልም። ትግሉም በዚህ አይነት መልኩ በጣም ደስ በሚልና በመላው ዓለም ተሰርቶ ትግሉ እየተካሄደ ይገኛል ብዬ አምናለሁ። መልካም እንግዲህ አቶ ታዲዮስ እንደገለጽከው የኦሮሞ ህዝብ እንቅስቃሴ እየጎመራ እየመጣ መሆኑን ገልጸሃል። የኦሮሞ ህዝብ ፖለቲካ እድገት ከተነስቶ ምን ላይ ደርሷል? አሁን ያለበትን በግልጽ ቋንቋ እንድታስቀምጥልኝ እፈልጋለሁኝ። የኦሮሞ ህዝብ ከዚህ ከኦሮሞ ነጻነት ግንባር ወይም ከኦሮሞ ህዝብ ትግል ምንድነው ያገኘው? ውጤት አለው ይሆን? ውጤት አግኝቷል የኦሮሞ ህዝብ? አዎ አግኝቷል። ምንድነው? የኦሮሞ ነጻነት ግንባር የሰራቸው ስራዎች በገንዘብ አይለኩም። የሰብዕና ስራ ነው የሰራው። የማንነት ስራ ነው የሰራው። ድሮ የኢትዮጵያ መንግስት የኦሮሞን ህዝብ ያንን ከ40 እስከ 50 ሚሊዮን ህዝብ የሚጠጋ እያንቋሸሸ ቢሮ መግባት በማይችልበት ዘመን፣ ትምህርት ቤት በማይገባበት ዘመን፣ ማንነቱን እየተደበቀ ስሙን እየቀየረ በሚኖርበት ዘመን ወጥተው ሳክሪፋይስ አድርገው የኦሮሞ ነጻነት ግንባርን ከዛም በፊትም መቻቱን ለማን አቋቁመው ኦሮሞ ይሄ አይገባውም፣ እንደ ህዝብ መከበር አለበት፣ ማንነቱ መዋረድ የለበትም፣ ታሪኩም ለትውልድ መተላለፍ አለበት ብለው የገዳ ሲስተምን እንደዛ በርካታ አመታት አጥፍተውት የነበረውን መልሶ ታሪኩን በመገንባትና የስብዕና ስራ በመስራት ከፍተኛ ብዙ ስራ የሰራ ድርጅት ነው። የኦሮሞ ነጻነት ግንባር ሲባል እንደ ድርጅት ልናየው እንችላለን። እንደ ድርጅት አይደለም፣ የህዝብ ድርጅት ነው። እያንዳንዱ ኦሮሞ የሚግባባበት ነገር አለ። የኦሮሞ ነጻነት ግንባር የሰራውን ስራ በጣም ያከብሩታል፣ እንስማማለን። ስራው ትክክል እንደነበረ ለኦሮሞ ህዝብ ያመጣውን ደግሞ በጣም ፈደብዩ ስራ እንደሆነ ለምሳሌ ቋንቋውን መመለሱ ራሱ ቁቤ ጄኔሬሽኑ መፈጠሩ ቋንቋ የኦሮምኛ ቋንቋ በመላው ዓለም ለምሳሌ በአሜሪካን ሀገር በሲያትል ዩኒቨርሲቲዎች መፈጠር ተጀምሯል። ሌላም በርካታ ሀገሮች ጀርመን ሀገር እንደውም ከሚገርም ነገር ትላንትና ፌስቡክ ላይ ያየሁት አማሮቹ ቋንቋችንን ለመናገር ሲጠየፉ ጃፓናዊት ዶክተር ሪሰርች አርጋ በኦሮምኛ በገዳ ስርዓቱን አጥንታ የተመረቀችበት ጊዜም ደርሰናል። ነጮች እንኳን
ይሄ ቋንቋ በጣም የሚያድግና ብዙ ስራ ሊሰራበት የሚችል ቋንቋ መሆኑን ተገንዝበው በጣም እንትን እያሉ ነው። ዩኒቨርሲቲ ደረጃ ላይ እንኳን እንዲሰጥ የስራ ቋንቋ እንዲሆን ለምሳሌ የስራ ቋንቋ ነው ኦሮምኛ እና ይሄ ሁሉ የተደረገው በኦሮሞ ነጻነት ግንባር ትግል ነው፣ ውጤት ነው። እኛ እኮ ዛሬ ኦሮሞዎች ነን ስንል ታሪካችንን እንኳን ለዓለም ያስተዋወቀልን እኮ የድርጅት ነው። ነገር ግን ከዛ ውስጥ ወጥተው ባለፉት በርካታ ዓመታት ሲያታግሉን የነበሩ ግለሰቦች ከዛ ውስጥ ትንሽ እየወጡ አይ የኦሮሞ ህዝብ ትግል እኮ ትክክል አይደለም እያሉ የሚናገሩ አሉ። ይሄ ትክክል አይደለም። በእርግጥ ጠላት ወይም የቲፒኤልኤፍ መንግስት የሚሰራውን ነገር እናውቃለን። አይተኛም፣ 24 ሰዓት ይሰራሉ። ኦሮሞ እንዳይሰራ ኦሮሞ ወደ ሀገሩ ገብቶ ህዝቡን እንዳያስተዳድር የሚደረግ ነገር አለ። ግን አንዳችም ነገር አጋራንቲ ጋር አንድም የኦሮሞ ህዝብ ትግል የሚቋረጥበት ነገር የለም። ለመሆኑ እነዚህ አሁን ወጥተው ከልዩነት ይልቅ ወደ አንድነት መምጣት ያልተፈለገ ለምንድን ነው? የአይዲዮሎጂ ጉዳይ ነው። የአይዲዮሎጂ ጉዳይ ደግሞ እንደምታውቀው ፍጥንጥ ብሎ ተቀምጦ ከላይ ለምንድን ነው የኔ ነገር የማይሰማው? ለምንድን ነው የኔ ነገር የማይደመጠው? እኔ አዋቂ ነኝ ከሚል ይህንን የወረስነው ከአንዳንድ ከጥቂት ማለትም ከአማራው ገዢ መደብ ነው የወረስነው። አልወርድም እኔ ነኝ ለስልጣን ጥም። ይሄ ኦሮሞ ታሪክ ውስጥ የለም። ገዳ ስርዓት እንደምታውቀው ዲሞክራሲ በመላው ዓለም የማይታይ ሀብት ያለን ዲሞክራሲን ጠንቅቀን የምናውቅ ህዝቦች ስለሆነ አሁን ግን የመጣብን ከዛ አዶፕት ያደረግነው ነገር ስለሆነ ምንድነው የኦሮሞ ነጻነት ግንባርን በተለያየ ነገር ለማዳከም ወጥቶ በመሄድና የፖለቲካ ድርጅት ለማቋቋም ይደረጋል። እኛ እኮ የፖለቲካ ድርጅት ችግር የለብንም። እኛ ችግራችን አንድ እርምጃ የሚያስኬደን የፖለቲካ ስርዓት እንዲፈጠር ነው። ከዛ ውስጥ ወጥቶ ጉልበቱን ከማዳከም ይልቅ እዛ ውስጥ ገብቶ የሚያስታግል ታግሎ የሚያስታግል የዛን ህዝብ ችግር ቶሎ ሊቀርፍ የሚችል ትውልድ ነው የምንፈልገው። እነሱ ግን ዛሬ ከነሱ በርካታ ነገር መማርም ያለብን አባቶቻችን ናቸው ብለን ስናከብር ከጠላቶቻችን ጋራ በተለይ ከኦሮሞ ህዝብ ራዲካሊ ከሚጠሉን ስቶሪካሊ ደግሞ ጠላቶቻችን ጋራ ከሆኑት ጋራ ስር እየሄዱ የራሳቸውን ገንዘብ የራሳቸውን የኦሮሞ ህዝብ ሀብት እየተሰረቀ የሚሰጣቸው ብለው ራሳቸው ግን ማስተዳደር እየቻሉ ከዛ ያችን እየተቆነጠረ የሚሰጣቸውን ገንዘብ በማለት አይ እኛ እኮ ትክክል አይደለም የኦሮሞ ነጻነት ግንባር እያደረገ ያለው ነገር ብለው እየወጡ ነው ያሉት። ይሄ ትክክል አይደለም። የፖለቲካ ድርጅት ማቋቋም መፍትሄ አይሆንም። ስም መቀየር መፍትሄ አይሆንም። አንድ አባባል አለ፣ ጉልቻ ሊቀያየር ወጥ አያጣፍጥም ነው። ድርጅት መፍጠሩ የኦሮሞ ህዝብ ትግል ውድቀት እንጂ እድገት አይደለም። ይሄንን ተገንዝበው ዛሬም ጊዜው አልረፈደም። ወደ አንድ መጥተው ድሮ ያኔ እንደምንፈራው አይነት ዛሬም ለኦሮሞ ህዝብ ከበርካታ ጥቅም ያስገኘውን ድርጅት የኦሮሞ ነጻነት ግንባር ጎን በመቆም ትግሉን እንድናፋጠንና እየተፋጠነም ይገኛል ማለት ወጣቱም ይህንን የጨቋኝ ስርዓት እየተፋጠነ ፊት ለፊት እየቆመ እያስጨነቀው ይገኛልና በዚህ በተለይ ሂስቶሪካሊ ይሄ ሰዓት በታሪክ የሚጻፍበት ጊዜ ስለሆነ ያንን በጣም የማይሆን ስራ ከመስራት ይልቅ ተመልሰው ድርጅቱ እንዲጠናከርና ያው የኮሚኒቲውንም በመላው ዓለም ያለውን እያጠናከሩ ወደ አንድ ጉዞ እንድንሄድና ያለንበትን ዓላማ ባለፉትም በርካታ አመታቶችን ያስቆጠረ ትግል ወደ ህይወት ዘርተንበት ሀገራችን ኦሮሚያ ፍንፍኔ እንድንገባ ነው እንግዲህ እኔ ጥሪ ማስተላልፈው። መልካም ታዲዮስ፣ እንግዲህ እንዳልከው ድርጅት ማዳከም
ከውስጥ እየወጡ ላልከው እርግጥ ነው በፊት የነበሩት ድርጅቶች ከድርጅት ውስጥ ወጥተው የራሳቸውን ድርጅት የመሰረቱ በወንዝ አይናቸው እየተጋረደ ሌላው ወንዝ ያለውን እስከ መሳደብ 19 ወይም በወያኔ ኢትዮጵያ ሲገባ አብረው በገቡበት ሰዓት በ1983 እብሪት እስከ አፍንጫቸው ድረስ የነበረ ሌላው ህዝብ እንዳልነበረ አድርጎ እስከ መሳደብ የደረሱ ሰዎች ናቸው ዛሬ ወጣንም እያሉት። ግን ዞሮ የኦሮሞ ህዝብ የሚለውን የሰጠውን ፍርድ እያየን እንገኛለን። ወደ ቀሪው ጥያቄ ከመሸጋገሬ በፊት በዚህ ዜማ እረፍት እናደርጋለን። ተወዳጁ ድምፃዊ ኤርባ ጋንፉሬ አዲስ ዜማ ለቋል። እሱን እናደምጣለን። መልካም ቆይታ አቶ ታዲዮስ። Diru godile, anenyo
ተወዳጁ ድምጻዊ ሄርባ ጋንፉሬ በእውነት ዜማው እጅግ ማራኪ ቆንጆ ዜማ ነው። በተለይ እንቅስቃሴ የሚያደርጉት ይመቻሉ። አቦ ይመቻቹ። የመጀመሪያ ልጅ ነች መሰለችኝ ፈረስ ያለችው እጅግ ሁሉ ነገር የተዋጣለት ነው። በጣም ያምራል። እንግዲህ አቶ ታዲዮስ እንግዲህ ወደ ቀሪው ጥያቄ አመራለሁኝ። የኦሮሞ ወጣቶች አምናለሁ እናንተ ወጣቶች በተለይ ብዙ ወጣቶችን ያናገርኩ ነው ያለሁት የኦሮሞ ወጣቶች ትልቅ ስራ እየሰራችሁ እንዳለ ነው። እንግዲህ ይሄ ወደ ፖለቲካው እየገባችሁ ትንታኔም እየሰጣችሁ ትገኛላችሁ። የኦሮሞ ወጣቶች ለትግሉ ምን እያበረከቱ ይገኛል? ምንስ ይጠበቅባቸዋል? አመሰግናለሁ። በድጋሚ ስለዚህ ከብሽራ አመሰግናለሁ። የኦሮሞ ወጣት የሚጠበቅበት ከሀገር ውስጥ እና ውጭ ዓለም ያለነው ደግሞ አባቶቻችን እየታገሉ የመጡትን መቀበልና እነሱ የተሳሳቱትን ነገር ቢሆን ያለ ከሆነ እያስተካከሉ ትግሉ ከዳር እንዲደርስ ማድረግ ነው። ወጣቱ በውጭ ሀገር በተለይ ያለው በውጭ ዓለም ያለው ዲያስፖራ ኦሮሞ ያንግ ዩዝ ማለት ነው ተቀምጣ አቅም ባይዘው ይሄው አንተም ወጣት ነህ የራስን የራዲዮ ለህዝብ የሚጠቅም እየሰራ ነው። ሌሎችም መጻፍ የሚችሉ ልጆች አሉ እየጻፉ ነው። በተለይ ከጠላት የሚሰነዘረውን ነገር ለማክሸፍ በሶሻል ሚዲያ 24 ሰዓት ሳይተኙ የኦሮሞን ታሪክ ያወጡ የተደበቀ ታሪክ ያወጡ በተለይ አባቶቻችን ደግሞ ሲጣሉ በማስተረቅ ረገድ መሃል ላይ ይሄዱ በማስተረቅ ስራ የሚሰሩ ወጣቶችን አጣለው ነው። በአገር ውስጥም ቢሆን ሳያፍሩ እሞታለሁ ብለው እንኳን ሳያፍሩ በርካታ ወጣቶች ከጠላት ግፊት ቆመው ፖሊስ ወታደር ጥይት እየተተኮሰባቸው እንኳን ትግሉ እንዲቃና እያደረጉ ነው። ኔትወርኩም እየተሰራ ነው። በአገር ውስጥም በውጭ እንደ በፊቱ ዝም ብለን ተቀምጠን ባለፈው የተደረገው ነገር በተለይ ወጣቶች እየታሰሩ እየተገደሉ በርካታ ወጣቶች እስር ቤት ያሉት ዛሬ ኦሮሞ ጠግቦ አይደለም እስር ቤት የሚገባው ወጣቱ በተለይ ከ30,000 እስከ 40,000 ወጣት እስር ቤት በወያኔ እስር ቤት የሚሰቃየው ወጣት እዚህ ትግል ውስጥ እየገባ ስለሚታገል ነው። ወያኔም የኦሮሞ ወጣቶች ላይ ሰላዮች በመላክ አንዳንዴም በመግደል አንዳንዴም እንግዲህ በማፈስና በማሰር በረሃ ላይ ሄደው አቁረው ኮንሰንትሬሽን ካምፕ አላቸው። ውሃ እንኳን የለውም እየተሰቃየ ያለው ወጣቱ እንደውም የሀገር ተረካቢ ነው። ትክክልም ነው። አባቶቻችን ሲደክሙ እኛንን የምንሰካው ወጣቱ በውጪም በሀገር ውስጥም ያለው ተቀናይቶ እየሰራ ነው። ለወደፊቱ የሚሰራ በበለጠ ደግሞ በተለይ በቅርብ ጊዜ እየተደረገ ያለው ነገር በጣም አመርቂ ነገር ነው። በሚዲያም በኩል ብትል አሁን በሶሻል ሚዲያም በኩል ብትል በኮሚኒቲ በኩልም ብትል የምታየው ስትሄድ ወጣቱ በጣም እየበዛ ነው። በተለይ እኔ የኮሚኒቲ ውስጥ ሄጄ ፓርቲስፔት አደርጋለሁ እሄዳለሁ አልቀርም። ወጣቱ ሙልት ብሎ የሀገሩ ጉዳይ የኦሮሚያ ጉዳይ የህዝቡ ጉዳይ በጣም እያንገበገበው ይገኛል። የባህሪ ተመልካች መሆኑ ያህል ስለገባው ወጣቱ ሄደ ባለው አቅም በጉልበቱ በገንዘቡ በእውቀቱ ባለው ኮንትሪቢዩት እያደረገ ነው በሚችለው። ያ ደግሞ ኮንትሪቢዩት የሚደረገው ለኛ ወይም ለወጣቱ ብቻ ሳይሆን ለህዝቡ በጠቅላላ መሆን እንዲችል ኔትወርክ መፍጠር ያስፈልጋል። እየተደረገም ነው ያለው መደረግም አለበት። ሌላው ምንድነው አንድ የምነግርህ ነገር በተለይ የኦሮሞ ታሪክ ፍላሽት ለመጠባቅ የሚደረግ ነገር አለ። ይሄም ከወጣቱ ጋር የሚሄድ ስለሆነ ነው ማለት። ባለፈው እንደምታውቀው
ተስፋዬ ገብረአብ በጣም ሪስፔክት የማደርገው ሰው ነው። በአንዱ መጽሐፍ ብቻ ተቃወመው ወይም ባልቀበልም ባልስማማም ያም መጽሐፍ ተራሮችን ያንቀጠቀጠ ትውልድ የሚል ነው። ደጋግሜ አንብቤዋለሁ። በሱ ባልስማማም በተለይ የቡርካ ዝምታ የብሾፍቱ ቁሪጦችን እነዛን የጋዜጠኛው ማስታወሻን በተለይ የመጨረሻውን ደግሞ የስደተኛው ማስታወሻ የጻፈውን በጣም አርክተውኛል። ይሄ ነው የሚጠበቀው። እንግዲህ አንድ እዛ ተወልዶ ያደገ ነገር ግን ኦሮሞ ያልሆነ ለዛ ህዝብ ተጨቁኖ ተናዶ ያን ያህል ሲጽፍ ዘምተውበታል። መጽሐፉ እንዳይወጣ አድርገዋል። መጽሐፉ አልፎ ተርፎም የሌላ መንግስት ተላላፊ እንደሆነ አድርገው ሲናገሩ ሰምቼ በጣም አዝነን በዚህ በዋሽንግተን ዲሲ አካባቢ የምንገኝ ወጣቶች ተሰባስበው ጠርተው ያንን መጽሐፍ ለማሳተም የሚደረግ ትግል ላይ ወጣቱ ተሳታፊ ሆኗል ማለት ነው። አባቶችም ነበሩበት። በመላው ዓለም ይሄ ነገር እየተደረገ ይሄ ምንም ያሳያል መሰለህ ወጣቱ አባቶቹ ትግሉን ለመቀበል እያደረገ ያለው ነገር ከፍተኛ ነው ማለት ነው። ለምሳሌ በጎረቤታችን ሳውዝ ሱዳን የተደረገው ይሄው ነገር ነው። ሌሎች በርካታ ሀገሮች በጭቆና አገዛዝ ስር ወድቀው ሲታገሉ የነበሩት አሁን በኦሮሞ ህዝብ ላይ የምናየውን ሳይን እነሱ ላይ ይታይ ነበረ። በርካታ አንብቤያለሁ። ዩጎስላቪያ የተደረገው ይሄው ነገር ነው። በማንነት ላይ መኩራት፣ ማንነትን ሲነካ ፕሮቴክት የማድረግ አይደለም ውሸታሞች ናቸው ብሎ ወጣቱ እየተደራጀ ነው። ያንን ከጠላት የሚወረወረውን ድንጋይ እያመከነ እየተከላከለ ለነጻነት የበቁት በርካታ ሀገሮች ማለት ነው። ይሄም እኛ ኦሮሞ ወጣቶች ላይ በጣም እየታየ ነው። በተለይ በቅርብ ጊዜ ዓመታት ውስጥ የፖለቲካ ድርጅቶች ሲወጡ እንኳን ያንን አለመሄድ በመቃወም አለመሄድ እና ውጪ ቆሞ በመመልከት ጥሩ ነገር ሲሰራ ደግሞ ፓርቲሲፔት በማድረግ ወጣቱ እዚህም አገር ውስጥም ያለው በደንብ እየተደራጀ መሆኑን እና ለዚህም ለተስፋዬ ገብረአብም በሚደረገው ትግል ማለት በሚደረገው የገንዘብ አስተዋጽኦም ሆነ እናከብራለን በሚደረገው ስራ ላይ ወጣቱ ከማጆሪቲው ማለት ይችላለሁ ተሳታፊ ሆኖ ያም መጽሐፍ እንዲታተም የማድረግ ነገር እየተሰራ መሆኑን አውቃለሁ። እናመሰግናለን የማለት ስራ እየተሰራ መሆኑን አውቃለሁ እና ወጣቱ በእውነት ከሆነ ሳይኑ የሚያሳየው በጣም ደስ የሚልና እየተደራጀ ጥሩ እመርታ ፍሬውም እያጎመራ እየሄደ ያለ ነው ብዬ ነው የማምነው። ወደ ኋላ የሚመለስ የለም ነው እያልከኝ ያለኸው። መልካም። በተደጋጋሚ አንድ ሰሞን በተለይ ከዶክተር ብርሃነ ጋራ ባደረኩት ኢንተርቪው አንዳንድ ተወላጆች ወይም አድማጮች ወደ ዝግጅት ክፍላችን ደውለው እኔ ኦሮሞ ነኝ ግን የኦሮሞ ህዝብን ትግል አልደግፍም የሚሉ ነበሩ። ለምን ብዬ በጠይቃቸው በቃ አንደግፍም፣ ኦሮሞ ጠባብነት ያጠቃዋል፣ ጎሰኝነት ያጠቃዋል፣ ሌላውን ህዝብ እንደሌለ አድርጎ ይመለከታል፣ እኛ ከሰፊው ህዝብ ጋር አብረን መኖር እንፈልጋለን የሚሉ አንድ አራት የሚሆኑ አግኝቻለሁኝ። የኦሮሞ ህዝብ ጥያቄው ጎሰኝነት ይሆን? ጎሳ ማለት ከብሔር ጋር ይገናኛል። እኔ ኦሮሞ ነኝ ግን የኦሮሞ ህዝብን ትግል አልደግፍም። ከምን የመጣ ይሆን አቶ ታዲዮስ? ጥላቻ ነው። የኦሮሞን ህዝብ ትግል እድገቱን ለማጠጀት የሚሰራ ስራ ነው። እኔ ኦሮሞ ነኝ የኦሮሞን ህዝብ ትግል አልደግፍም የሚል ኦሮሞ ካለ እኔ በኔ በኩል ይሄ እብደት ነው፣ መታመም ነው። ነገር ግን አይመስለኝም ኦሮሞ የሆነ እኔ ኦሮሞ ነኝ የኦሮሞን ህዝብ ትግል እቃወማለሁ የሚል አይኖርም። ምክንያቱም የኦሮሞ ህዝብ ትግል ያደረገው ስራ ውጤት ተጠቃሚ ስለሆነ አንድ ነገር ልንገርህ። ከዚህ ጋር በተያያዘ ለጎበና ያችን ታውቃቸዋለህ፣ ታሪክ ይነግረናል። አልነበርኩም። ታደሰ ብሩም ታሪክ ይነግረናል። አልነበርንም፣ ሰምተናል። ዋቆ ጉቱ፣ ጀነራል ዋቆ ጉቱ፣ ዳርገማ ኬሎ፣ እነዚህ አራቱን ማነሳን ምክንያት አለኝ።
እነ ጀነራል ታደሰ ብሩና ዋቆ ጉቱ ጫካ ገብቶ መኖር አቅቶት አይደለም። ጭቆና ይብቃን የኦሮሞ ልጆች በአገራችን መኖር አልቻልንም ብሎ ጫካ ገብቶ ትግል ሲያደርግ ታደሰ ብሩ ለካ እንዲህ ነው ወይ ትምህርት ቤት ይሰራላቸው የኦሮሞ ሕዝብ ተበድሏል ብሎ ሲናገር ኦሮሞ መሆኑን እንኳን አማሮች አያውቁም ነበር። እቺሰኛው ስርዓት አያውቅም ነበር ታደሰ ብሩ ኦሮሞ መሆኑን። ልብ አድርግ፣ ኦሮሞ ቢሆን ኖሮ የጀነራል ማዕረግ አያገኝም ነበር። በዛን ሰዓት አይደለም ኦሮሞ ጀነራል ቀርቶ ይቅርና ከወጣ ስለሚያሰጋቸው ከስራቸው ተጨፍልቆ አዲስ አበባ ማንሳት እንችላለን። የአዲስ አበባ ታሪክ ብዙ ጊዜ አይነሳም። ምን ያህል በዛ በነፍስ ስርዓት ስር እንደተጎዳ አዲስ ምስክር ነው። አዲስ ያላደረገው ለዛች ሀገር የለም። ኦሮሞ ደሙን ያላፈሰሰበት ጊዜ የለም። ነገር ግን እንደ ታሪክ አተላ ተቆጥሮ ነበር የቆየው። የምነግርህ ነገር ጀነራል ታደሰ ብሩና ዋቆ ጉቱ ኦሮሞ እንደዚህ ተበድሏል፣ ቋንቋውን መናገር አልቻለም፣ ሀብቱ እየተመዘበረ ነው፣ ንብረቱ እየጠፋ ነው ብለው ሲታገሉ ያገማት የለውና ያው ሌሎቹ በርካታዎችም ዋቆ ጉቱን ትጥቅ ፍታ ብለው ይሩጉት ነበር። አስብ፣ ትጥቅ ፍታ ትክክል አይደለህም ይሉት ነበር። ነገር ግን የጀነራል ታደሰ ብሩና የጀነራል ዋቆ ጉቱ ታሪክ ወይም እነሱ የተከሉት ተክል ዛሬ በቅሏል። እንዴት ኦሮሞ ቋንቋው መናገር ጀመረ? አየህ፣ ኦሮሞ ታሪኩን መጻፍ ጀመረ። ቁቤ ጀነሬሽን እኔ ኦሮሞ ነኝ ማለት የጀመረው እነሱ ተከሉት ተክል ነው። ይሄንን እንግዲህ ሲሉ ሌሎቹ ደግሞ የወጉ ትጥቅፍቱ ትክክል አይደላችሁም ሲሉ የነበሩ ኦሮሞ ልጆችም የልጅ ልጆችም ጀነራል ታደሰ ብሩ የልጅ ልጆችም የዋቆ ጉቱ ልጆችም ዛሬ ያንን ተጠቃሚ ሆነዋል። አየህ፣ ይሄ ነው የኦሮሞ ሕዝብ ትግል። ኦሮሞ በስርዓቱ ሰውን ለመጉዳት ወቅቶም አያውቅም። በስርዓቱ ኦሮሞ ሰውን ለመግደልም ተዋግቶ አያውቅም። ኦሮሞ ሰውን ለመጨቆንም አድርጎ አያውቅም። ታውቃለህ አንተ፣ በርካቶች አማሮችም ያውቃሉ፣ ሌሎችም የተቀሩት የብሔር ብሔረሰቦች የሚያውቁት ኦሮሞ ያሳደገውን በሬ እንኳን አርዶ አይበላም። ይሄን ያህል ለህይወት የክብሬታ ያለው ነው። ማርኮ እንኳን ቤቱ አምጥቶ አኑሮ ብሎ ከብት ሰጥቶ ነው የሚያኖረው፣ የማረከው ስም ሰጥቶ። ይሄንን እንግዲህ የሚሉት የኦሮሞን ህዝብ ትግል እኔ ኦሮሞ ነኝ ኦሮሞን ህዝብ ትግል አልደግፍም የሚሉት አንድ ካለማወቅ የተነሳ ነው። ኦሮሞ ለምን ይታገላል እንደሚሉት አገሪቱን ለመበታተን። ኦሮሞ መቼ በመጀመሪያ ለምን ይበታተናል? የተነጠቀውን ለማስመለስ መብቱን ለማረጋገጥ ነው የሚታገለው። ይሄንን የሚሉ ሰዎች ካሉ እኔ ከኋላቸው በእርግጠኝነት እነግርሃለሁ ኦሮሞ ያልሆኑና ይህም አካሄድ ደግሞ የኦሮሞ ህዝብ ትግል ለማቀጨጭ እየተደረገ ያለ ነገር ስለሆነ እኛ ይህንን እንቃወማለን። ሌሎችም አባቶቻችንም ይህንን ነገር በተለያየ ቦታ ሄደው ማስተማር አለባቸው። በተለይ አዲስ ሰሊጥ የመጣ የኦሮሞ ነኝ የኦሮሞን ህዝብ ትግል እቃወማለሁ፣ ይሄ ትክክልም አይደለም። እነሱም ቢሉ ደግሞ የኦሮሞ ህዝብ ትግል መቀጠሉ አይቀርም፣ ይሄዳል። ብዙ በርካታ ነገሮች ከኋላ አልፈን መጥተናል። ብዙ አባቶቻችን ብዙ መከራ አይተዋል፣ ጓደኞቻቸው አልቀዋል። ነገር ግን የኦሮሞ ህዝብ ትግል በሚገርም ሁኔታ በጣም ደስ በሚል ሁኔታ እያደገና ፍሬውም እያጎመራ የሚሄድ ትግል ነው። እንደገና ደግሞ ስለ ጎሳ አንስተልኛል። ኦሮሞ ይኸውልህ የኔ ጎሳ ገንጂ ነው። ባምቦ አካባቢ የሚገኝ በርካታ የቱለማ ውስጥ የወጣ ገንጂ ነው። ከገንጂ ውስጥም ደግሞ በርካቶች አሉ። እነሱንም ጠቅሼ አልችልም። እኔ የኔን ነው የምነግርህ እንጂ ሌሎችም ከ3000 በላይ እታረማለሁ። ከዛ በላይ የሚሆኑ ጎሳ ኦሮሞ አለው። ጎሳ ማለት የወል ስሙ ወል ኦሮሞ ነው። በነገራችን ላይ ማንነታችንን ሁሉ በራሳቸው እየነጠቁ ነው። የወል ስም ማለት አንድ በጀነራል ማለት ነው። ወል ማለት ኦሮሞ አማርኛ አይደለም። በርካታ የኛን ነገር እየወሰዱ ወደ ራሳቸው የሚያደርጉትን ነገር አለ። ስለዚህ በወል ስሙ
ጎሳ ማለት አጠቃላይ የአንድ የዘር ግንድ መስመሪያ ስም ማለት ነው። የአንድ የዘር ግንድ መስመሪያ ስም ማለት ነው። ኦሮሞ ሰባ ይባላል ወይም ኦሮሞ ኔሽን ወይም ህዝብ ነው። ህዝብ ነው። ብሔር የሚለው እንግዲህ ከብሔር የተወሰደ ነው። ብሔረሰቦች የሚለው ደግሞ ህዝቦች የተለያየ ቋንቋ የሚናገሩ ነገር ግን የተለያየ ዘር ያላቸው ማለት ነው። ዘርና ጎሳ ይለያያል። እኔ ዘሬ ኦሮሞ ነው ገብቷል። ጎሳዬ ግን ገንጂ ነው። ኦሮሞ ደግሞ ይህንን የሚልበት ምክንያት አለው። አንድ ዘሩን እስከ 7 በላይ መቁጠር አለበት። ኦሮሞ ለምን ይቆጥራል? እንዳይጋባ ነው። አይስ የሰለጠነ አባቶቻችን እንዴት እንደሚያከሩ ይህንን ሁሉ ነገር የሚደበቁብን እንግዲህ እንዳንጋባ በዘር እንኳን ችግር እንዳይፈጠር ኦሮሞ 7 ትውልድ ቆጥሮ እንዲጋባ ተዳስራት ሲስተም ውስጥ ነበረ። ይህንን ስትል ደግሞ የማን ዘር ነው? አይ እኔ ከገንጂ እንዳለው ማለት ነው። አንተም ደግሞ የራስህ ታውቃለህ ማለት ነው። ይሄ የራስህ ጎሳ አለ ማለት ነው። ያ ማለት ደግሞ ኦሮሞ ጎሳ አይደለም። ኦሮሞ ማለት ብሔር ነው፣ ህዝብ ነው። የራሱ ለመሆኑ ጎሳ በጎሳ መገንጠል በመከፋፈል ይላል። ኦሮሞ ኢትዮጵያ ውስጥ ብሔር ብሔረሰቦች አሁን ያሉት ጋምቤላ ራሱን አያስተዳድርም ነበር እንዴ? ኦሮሞ ራሱን አያስተዳድርም እንዴ? ከ500 ዓመት በላይ በመሳፍንት አገዛዝ ኢትዮጵያ አልተዳደረችም። ቢሆንስ ኖሮ ኦሮሞ ቋንቋ ይኖር ነበረ? እነሱ እንደሚሉት የራሳቸውን ቋንቋ ከአዳም የአዳም ቋንቋ ነው ይሉናል፣ የሔዋን ቋንቋ ነው ይሉናል። ወረቦት ኦሮሚፋ እኔም በራሴ የአዳም ቋንቋ ነው የኔ ቋንቋ፣ የሔዋን ቋንቋ ነው የኔም ቋንቋ። እግዚአብሔር ሲፈጥረን ከአማራው አይደለም ያንን ኦሮምኛ ቋንቋ ያገኘነው፣ እግዚአብሔር ሲፈጥረን ያገኘነው ነገር ነው። ኦሮሞ ከሌላ መጣ የሚሉት ደግሞ ታሪኩን ለማቆየት የተደረገ በጣም በርካታ ነገሮች አሉ። ነገር ግን የምነግርህ ነገር ለአሁኑ ኦሮሞ ጎሳ አይደለም፣ ኦሮሞ ብሔር ነው። ኦሮሞ በርካታ ጎሳዎች አሉት። ወሎ ብትሄድ አለ፣ ወለጋ ብትሄድ አለ። ኦሮሞ ግን በአጠቃላይ ኦሮሞ ይባላል። ጎሳው ግን የተለያየ ጎሳ ሊኖሩ ይችላል እና ጎሳ የሚለው ነገር በዚህ ነው እኔ ኤክስፕሌን ላደርግልህ የምፈልገው። የሚያወሩን ካሉ ውሸት መሆኑንና ይህንን የትም የማያደርስ የፖለቲካ ቁማር መሆኑን ተገንዝበው እንዲህ አይነት ነገር ቢያወሩ አንዳችም ነገር ወደኋላ ማንመለስ መሆኑንና ኦሮሞ ይዞት የሄደውን ነገር ይገፋበታል፣ ይቀጥልበታል ብዬ ነው ማምነው። መልካም። አንድ ያስታወስከኝ ነገር አለ። የኢትዮጵያ ቴሌቪዥን ጋዜጠኛ የነበረው ወደ አማራ ክልል አካባቢ ሄዶ አንድ ስራ ሰርቶ ነበር። ኦሮምኛ ፕሮግራም ኦሮሞዎች ያሉበት አካባቢ ያው የኦሮሞ ምድር አካባቢ ነውና አንድ ዘፈን የምታስታውስ ከሆነ አረባቲ ባቲ ገንደልዮ እየተባለ የሚዘፈን ነበርና ያ አመጣጥ ታሪኩን እዛ አካባቢ ያሉትን ኦሮሞዎች ጠይቆ ያስተላለፈው ነበር። ገንደ ደዩ የሚለውን ገንደልዮ ብለው እንደዘፈኑ ባስተላለፈ ማግስት ጋዜጠኛው አዲስ አበባ ላይ ተደብድቧል። አረባቲ ገንደልዮ የሚለው ገንደ ደዩ የሚለው ባቲ ገንደልዮ ተብሎ ተለወጠ የሚለው ነገር ለማንሳት ፈልጌ ነው። አቶ ታዲዮስ እስኪ የኦሮሞ ህዝብ ትግል ለምን ለማዳከም ተፈለገ? 1 2 3 ብለ አንኳር የሆኑትን ነገሮች እስኪ አብራራልኝ። ለምን አስፈለገ የኦሮሞ ህዝብ እንዲዳከም? በመጀመሪያ እንደነገርኩ ቅድም ጠቅሼ ነበር። አንድ ኦሮሞ የስልጣን ባለቤት እንዳይሆን የሚፈለግበት ምክንያት ሀብት ነው፣ ጥቅም ነው። 2 ኦሮሞ በዛች ሀገር ላይ መስራት ራሱን ማስተዳደር ከጀመረ ሌሎቹ እኛ ድምጻችን ይጠፋል ብለው ስለሚያስቡ ነው። 3ኛ የኦሮሞ ወደዛች ወይም በኢስት አፍሪካ ላይ አገር ሆኖ እንዳይመሰረት ወይም ሪፐብሊክ ኦፍ ኦሮሚያ ለማቋቋም የሚደረገው ሂደትን ለማኮላሸት ነው።
ሶስቱም ግን ተለያይተው አይታዩም። ምክንያቱም ኦሮሞ በፊትም ጀምሮ አባቶቻችን ሲታገሉ የነበሩት ሄደን ከኢትዮጵያ መንግስት እጅ ለመንሳት አይደለም። ዶንት ፎርጌት በርካታ አጥንትና ደም የተፈሰሰበት ነው የኦሮሞ ህዝብ ትግል። ሰዎች እንደሚሉት አይደለም። የ14 ዓመት ህፃን ልጅ አንገቷን እንደ በግ ታርዳለች። የ14 ዓመት ልጅ በጅብ ተበልታለች። ገብታ የ14 ዓመት ልጅ በኤሌክትሪክ ተንጨርጭሮ የሞተ አለ። ውሃ የበላው አለ። በመኪና የተገጨ አለ። ንብረቱ የተዘረፈበት አለ። ስለዚህ ያንን አሁን ስጋት በማድረግ ኦሮሞ ወደ ስልጣን ቢመጣ ጥቂቶች ናቸው፣ ህዝቡ ጠንቅቆ ያውቀዋል። ወደ ስልጣን ቢመጣ ኦሮሞ ያሰጋኛል፣ ድምፅ አለው ብለው ስለሚያስቡ ነው። ኦሮሞ በነገራችን ላይ አማራ ሲታገል እንዳትታገል ብሎ ያውቃል? አያውቅም። ጋምቤላ ሲታገል እንዳትታገል ብሎ ያውቃል? አያውቅም። ትግሬው እንኳን ሲታገል አብረን አልረዳንም፣ አልታገልንም፣ ታግለናል። ጭቋኝ ስርዓቱን ለመጣል ኦሮሞ ነጻነት ግንባር አብሮ አልታገለም፣ ታግሏል። ነገር ግን ምንድነው መሰለህ ሁልጊዜ ኦልዌይስ ይሄ ብዙ ህዝብ ከመጣ በርካታ ነገሮች ስለሚቀየሩ ለምንድን ነው ይሄ ነገር እንዲመጣ ማናኮላቸው ብሎ የሚነጋገሩት ነገር ነው እንጂ ኦሮሞ ማንንም እንዳይታገል ከልክሎ አያውቅም። ለወደፊቱም ቢሆን ደግሞ የጥቅም ጉዳይ ነው። የኦሮሞ ህዝብ ጠላት ኦልዌይስ የታወቀ ነው፣ ጥቅም ነው። እንግዲህ ኦሮሞ ሲፈጥረው እግዚአብሔር ህዝቡን ወርቅ ቦታ ላይ ነው ያሰፈረው። ድሪላ አንድ ነው። ኦሮሞ ማለት እንግዲህ ሁሉ ነገሩ ሀብቱ ነው። መሬቱ ሀብቱ ነው። ጣዩ፣ አየሩ ሀብቱ ነው። ኦሮሞ ምንም ያጣነው ነገር የለም። ያንን ተቆናጠው እንግዲህ ተሞክሯል እኮ እዮ ባለፉት 100 ዓመታት አማራውን አምጥተው ባንክ ላይ አስፈረዋል። ይኸውልህ አልሰራላቸው። ጋምቤላውን አምጥተው ኦሮሞ ክልል አስፈረው ኦሮሞና ጋምቤላ እንዲባላ አድርገዋል። አልሰራላቸው። በነገራችን ላይ በጀት አለው። ኦሮሞ ብቻ ጉዳይ በሚመለከት በየአመቱ የኢትዮጵያ መንግስት በጀት የሚያደርገው ነገር አለ። በጀት ሺህ ብር ሚሊዮን አይደል፣ በሚሊዮን የሚቆጠር ብር ተመድቦ የኦሮሞን ህዝብ ትግል ለማኮላሸት የኢትዮጵያ መንግስት የማይቀየር ነው። በደርግ ጊዜም ነበረ፣ በኃይለሥላሴ ጊዜም ነበረ፣ በምኒልክ ጊዜም ነበረ። የምታየው እንግዲህ ከዛ ውስጥ እየዘለሉ እየወጡ ኦሮሞ እንዲያጠቃ እኔ አይደለሁም እኮ አየህ፣ ትብበል እኛ ጅሎቹ ግን እየወጣን ኦሮሞን እንረሽናለን። ጅል ስል እንዲታወቅልኝ ለአድማጭም እንዲገባቸው የምፈልገው ምንድን ነው እኛው ራሳችን እንግዲህ እኛው በሳልነው ቢላ ራሳችንን እያረድን ነው ማለት ነው። ይህ ትክክል አይደለም። ይህንን ነው መቃወም ያለብን። ይህንን ያደርጋሉ ኦልዌይስ። ዛሬም እኮ ብታይ ኦሮሚያ ላይ በርካታ ኦሮሞዎች ኦሮሞን ይገላሉ። ዳት ሚን ግን ሁሉም አይደለም፣ አሉ፣ ይከሰታል በስርዓቱ እና እንዲህ ያደረጉ ነው ህዝቡን ተረራይዝ ለማድረግ ህዝቡን ለማስፈራራት እንጂ ኦሮሞ እነዚህ በዘረዘርኩልህ 3 ነገሮች ነው እንግዲህ ስጋታቸውና የኦሮሞን ህዝብ ትግል ለማስፈራራት የሚጠቀሙበት። ነገር ግን አይሰራም። ትግሉ ወደፊቱ እየተራመደ ይቀጥላል። መልካም አቶ ታዲዮስ፣ ጥያቄዎችን እያጠናቀቅኩ ነው ያለሁት። እንደው ከዚህ ጋር የተያያዘ ነገር ስለሆነ ኦሮሞዎች ይላሉ፣ ኦሮሞዎች እንደው ስሜታዊዎች ናችሁ፣ ትንሹ ነገር ያስደስቷችኋል፣ መልሶ ደግሞ የምትከፉበት ነገር ይበዛል። ድርጅቱ 40 ዓመት የታገላችሁበት ዋጋ ስለሌለው እከሌ ከድርጅቱ ወጥቷል። ስለዚህ ያ የወጡት ሰዎች ወይም አመራሮች ድርጅቱ ወይም የኦሮሞ ህዝብ ትግል ትክክል እንዳልሆነ ስላመኑ ነው። ያለ ኢትዮጵያዊ ያላመነ ያለ ኢትዮጵያዊ መንቀሳቀስ ባዶነት ነው ይላሉ። ምን ትላለህ? ትክክል አይደለም። ባለፉት በድርጅቱ መሀል የነበሩ የምናውቃቸው አባቶቻችን ትግሉ ትክክል አይደለም ሲሉ ሲነገር ለነሱ ውድቀት ነው እንጂ ለኦሮሞ ህዝብ እድገት ነው። ለነሱ ሲሉ የነበሩት
ኦሮሞ ተበድሏል፣ ኦሮሞ ተጎድቷል፣ በሀገሩ መኖር አልቻለም፣ ስብዕናው ተነጥቋል፣ የኦሮሞ ሕዝብ ወይ ከጎኔ ቁምና ይህንን ነገር እንጣል ሲሉ የነበሩ አባቶቻችን ናቸው። የኦሮሞ ሕዝብ ትክክል አይደለም፣ ያለውም አጀንዳ ተከልሶ ያለውም ማኒፌስቶ ተቀይሮ የኢትዮጵያ ሕዝብ ጋር እንኖር ብለው ሲናገሩ የነበሩ። ታዲያ ለምን እንደዚህ ከሆነ በፊት 99 እድሉ ነበራቸው እኮ የኢትዮጵያ ኤርላይንስ አይደለም እንደ በረው የመጡት? ይህንን አናውቅም? በርካታ የኦሮሞ ወታደሮችን አስጨርሰው አይደለም እንደ የወጡት? እውነት እንነጋገር ከተባለ ለምን ታዲያ ያኔ ተደራድረው አብረው መኖር አልቻሉ? ያኔ ታዲያ ለምን ወንድሞቻችንን አስጨረሱ? ያኔ ታዲያ ወንድሞቻችን ለምን አስረሸኑ? ይሄንን መሆኑን ካወቁ ለምን ይሄንን ነገር አደረጉ ብለን ብንጠይቃቸው መልስም የላቸውም። ተከተሉን፣ እኛ ትክክል ነን ብለው ተከተልናቸው። አዎ በፊት የነበረው ትክክል ነበሩ፣ ብዙም ለዛ ነው የተከተላቸው። አሁን ደግሞ ትክክል አልነበሩም። ማንም የሚከተላቸው የለም። ኦሮሞ ስሜታዊ ነው ወይ ላልከው አይደለም። ስሜታዊ ቢሆን ኖሮማ ጎረቤቱ ያለውን እኮ የሌላ ብሔር ተወላጅ ያርድ ይገድል ነበረ። አይደለም። ኦሮሞ ፍጹም ስርዓት ያለው ነው። ኦሮሞ ፍጹም የተረጋጋ ህይወት መኖር የሚፈልግ ነው። ስሜታዊ ብንሆን ኖሮማ ሌላ ዌብሳይት ላይ እንደሚታየው እርስ በራሳችን ማታና ጠዋት እንሰዳደብ ነበረ። ኦሮሞ ያ የለውም። አዎ መንገዱን ጨርቅ ያርግላቸው ወጥተው ሄደዋል። የኦሮሞ ህዝብ ትክክል አይደለም ብለዋል። ነገር ግን የተከተላቸው ሰው አለ አይመስለኝም። ይህ የምናየው ነገር ይሆናል። ነገር ግን ታሪካቸውን ስማቸውን አቆሽሸው ያለፉ አባቶቻችን ናቸው። ደግሞ ያልሰራ መሆኑንም የምታየው የትም ከስም ባለፈ በተለይ ካቋቋሙት ድርጅቶች ባለፈ ምንም አይነት ስራ ያልሰሩ ለወደፊቱም የማናይ መሆኑን ነው። በሌላ ጉራ ያሉ ደግሞ ትክክለኛው መንገድ የሚራመድ ደግሞ ትግሉን እያቀጣጠለው ከአንድ ራዲዮ ወደ 2 ራዲዮ፣ ከአንድ ዌብሳይት ወደ 2 ዌብሳይት፣ ከቴሌቪዥን ካልነበረው ወደ ቴሌቪዥን እያየን ነው። እንግዲህ በየዌብሳይት መደወላቡ የኦሮሞ ልጆች የፈለቁበት ቦታ፣ የኦሮሞ ልጆች ስርዓታቸውን የሚደነግጉበት ቦታ፣ በሱ የተቋቋመ ድርጅት አስብ እያየን ነው። ይሄ ነው የሚያስፈልገለኝ። አንድ ሊያመጣ የሚችል በጋራ ልንታገል የምንችል በጋራ ተሰባስበን ጠላቶቻችን ላይ ምን እናድርግ ብለን የምንዘምትበት ዘመን እንጂ እነሱ እንደሚሉት የከፋፍለ ግዛ አካሄድ አንፈልግም። ይሄ ለኦሮሞ ሕዝብም ተሞክሯል። ከዚህ በፊት በርካታ ሰዎች ሞክረውት አልሰራም። በነገራችን ላይ ኦሮሞ ዋቃ የሚለውን ያመልካል። ዋቃ እኮ አይጥለውም ኦሮሞ ይህንን ነገር እንዳይፈልገው እንጂ እግዚአብሔር ዋቃ ኦሮሞ ነጻ መውጣቱን አይቀርም። እነሱም ቢወጡም ደግሞ ምንም ዛትሜን ይመስለኛል እድሜያቸውንም የጨረሱ ይመስለኛል እና ጡረታ መብት ለማስከበር አይነት ነገር የሚሄዱ አይነት ነገር እየመሰለኝ ነው። ያን ከሚሉ ልክ ኦሮሞ ተወላጆችን ጠርተው ጡረታ ልውጣ ነው ደክም ያለው በቃ የሚሉ ኦሮሞዎች አክብረናቸው እስከ ሞት ለሳቸው ድረስ ተንከባክበን ልናኖራቸው እንችል ነበረ። ነገር ግን በስተሽምግልና የማየው ስራ ከመስራት በተለይ ይህንን ትግል ወደ ኋላ ለመመለስ የሚደረገው ስራ አልሰራላቸውም፣ ወደፊቱም አይሰራም። ትግላችን ደግሞ ውጤታችንም የሚመለሰው በዛው በኦሮሞ ነጻነት ግንባር ስር ነው። ኦሮሞ ነጻነት ግንባር ስር ኦሮሞ ነጻነት ግንባር የግለሰቦች አይደለም። ይህንን መረሳት የሌለበት ነገር ነው። አድማጮችንም እንዲያውቁት የሚያስፈልገው የኦሮሞ ነጻነት ግንባር ማለት የህዝብ ድርጅት ነው። የእያንዳንዱ ኦሮሞ ድርጅት ነው። እያንዳንዳችን ከየቤተሰቦቻችን ሰዎች አልቀውብናል፣ ታስረውብናል። ገብቷል? እኔ አጎቴ ናቸው። ይህንን ስል ደግሞ አንዳንድ ግለሰብ በግለሰብ ደረጃ አድርገው የሚቆጥሩ ሰዎች አሉ። ትክክል አይደለም። የኦሮሞ ህዝብ የኦሮሞ ነጻነት ግንባር ማለት የኦሮሞ ህዝብ ድርጅት ነው። ሊጠፋ አይችልም። ማንም ሊወጣ ይችላል። ማንም ሄዶ
ስሙን እንደፈለገ ሊናገር ይችላል። ኦሮሞ ነጻነት ግንባር በኦሮሞ ህዝብ አምሮ ልብ ውስጥ አለ፣ ለወደፊቱ ይኖራል እላለሁ። መልካም እንግዲህ እንዳልከው ድርጅቱ የግለሰቦች አይደል። ትልቁ ነገር እንግዲህ ሬዲዮናችን ከጀመርን ጀምሮ የምንለው ምንድነው የኦሮሞ ህዝብ ሰው ማምለክ ማቆም አለበት። በርካታ ወጣቶች የሀገር ተስፋ ነገ የሀገር መሪ ሊሆን የሚችሉ ወንድሞቻችንን አጥተናል። እከሌ እኮ እንደዚህ ሆነ፣ እከሌ እንዲወጣ፣ እከሌ ስለወጣ ድርጅቱ ፈረሰ ወይም የኦሮሞ ህዝብ ትግል ቆመ ማለት እንዳልሆነ ማወቅ አለበት። ኦሮሞ በሰው ማምለክ ማቆም አለበት። በተደጋጋሚ መፈክራችን የሚሆን ያለበት የኦሮሞ ህዝብ ሰው ማምለክ መቆም አለበት። 5 ደቂቃ ሰጣለሁ። በ5 ደቂቃ ውስጥ ይሄ ነገር እንድታጠናቅልኝ እፈልጋለሁ። ወገንን አድን የሚል የአማራ ወጣቶች እንቅስቃሴ ተጀምሯል። ወገን ማዳን እጅግ የሚያስፈልግ ትልቅ ስራ ነው። ግን መግለጫቸው ላይ ያየውት ነገር ምንድነው? ኢትዮጵያን ሊያድን የቆመ ቆራጥ ያሁኑ ተስፋ አማራው ኢትዮጵያን ሊያድን እንደቆመ እየገለጹ ይገኛሉ። የኢትዮጵያ ጠላት የሆኑት እንዲሁም ተላላኪዎቹን እናዋርዳለን፣ እንፋረዳለን ይላሉ። ተላላኪው ማን ነው? የኢትዮጵያ ጠላትስ ማን ይሆን? እኔ ስለምን እንደሚያወሩ አላውቅም። አንድ ነገር ልንገርህ። አንድ ባለፈው ሳምንት አንድ ራዲዮ ላይ ሳያፍር እንግዲህ ህዝብ የሚያዳምጥበት ራዲዮ ላይ አማራው እንኳን ወሎዬ፣ ጎንደሬ፣ ጎጃሜ ማለት ጀመረ። አስበው፣ ሁለት መልኩ ፍታው። ይሄ የብሔር ጥያቄ በርካታ ሰዎችን አብሮ ያሳደገ ያጎለበተ ሲሆን በሌላው በኩል ደግሞ ያለው አማራው ኢትዮጵያው አማራ ነበረ። ታዲያ ምን አለን እኛ? ስሙን ይዘውት ይሄዱ። እኔ የሰው ወርቅ አደምቅ ይባላል። እኛ የራሳችን ንብረት አለ፣ የማላፍርበት የምኩራበት ራሴ ኦሮሚያ አገር አለ። እነሱ ግን የሚሉት አማራው ከኢትዮጵያ ጋር ኢትዮጵያ ከአማራ ጋር አድርገው የሚያዩ በተለይ አማራው ከሌለ ኢትዮጵያ እንደሌለች አይነት ነገር አድርገው የሚቆጥሩ ጥቂቶች፣ ብዙ አይደሉም። በነገራችን ላይ የምትላቸው ጥቂቶች ናቸው ሊሉ ይችላሉ። ማን ነው ጠላታቸው? የራሳቸው ስርዓት ነው። ማን ነው ኢትዮጵያን የጠላው? እነሱ ናቸው። ፍጹም ገብጋቦች ስለሆኑ፣ ይቅርታ ይሄ ወርድ በጣም ትክክል አይደለም፣ ግን ገብጋቦች መጠቀም ስላለ ገብጋቦች በሰው ሀብት የሚቀኑ ስለሆኑ፣ የሰው ሀብት የሚፈልጉ ስለሆኑ ኢትዮጵያን የጠላው ሌላው አይደለም፣ ኦጋዴ ነው አይደለም፣ ኦሮሞ አይደለም፣ ሲዳማ አይደለም። ኢትዮጵያን የጠላው ራሳቸው ናቸው፣ ሰሜቲኮቹ ማለት ነው። እነሱ ባይጠሉትማ ኖሮ የኦሮሞ ኡቃን ሲጠይቁ እኮ መልሱን መልሳለን ብለው ይደራደሩ ነበር እኮ። የማንነት ጥያቄያችንን እኮ መልሱ ብለው እነ ታደሰ ብሩ እኮ ሲጠይቁ ወደኋላ መመለስ አይደለም። አይ ጊዜው አሁን አይደለም እኮ ነው የተባለው። አየህ፣ ዛሬም ደግሞ ወጥተው እንደ ቆርቆሮ ቢጨው ምንም የሚያሰጋን ነገር የለም ሊሉ ይችላሉ። በርካታ ነገሮች ሊሉ ይችላሉ። ነገር ግን ሊያሰጋን የሚገባ ነገር አይደለም። ብዙ ነገር አማራ ሙረሽ የሚባል እኮ ድርጅት አቋቁመዋል። በግልጽ አማራው ሲቋቋም እንግዲህ ያልተቆጡ ወጣቱ የአማራ ድርጅት ሲቋቋም ያልተቆጡ የኦሮሞ ወጣት አሁን አንድ የሆነ ነገር ቢጽፍ ይላሉ። ይህ የሚያመለክተው ምንድን? እነሱ ውሸተኞች፣ እኛ ግን ትክክለኛ ስለሆነ ነው። ውሸት ደግሞ አሁን አንድ ቀን ይጋለጣል። እውነት ይቀድማል። እውነት ግልጽ ሆኖ ይወጣል። እውነት ማለት ልክ እንደ ጸዳዋ ነው። ልክ እንደ ነጭ እንደወጥ ወተት ነው። ያ እውነት ስለሆነ ነው እነሱ የሚንጫጩት። በእኛ በኩል እኛ እኮ ብዙ አንናገርም። እንዲሁ ጥቂት ነገር ተናግረን ብዙ ነገር ይናገራሉ። በእነሱ ወገን ያሉ ጥቂት ስራ ሰርተን በርካታ ብዙ አድርገው ያወራሉ። ብዙ ደግሞ ብንሰራ በርካታ ነገር ያደርጋሉ ማለት ይሰቀላሉ፣ ይጮዋሉ። ይኸው ዋይት ሀውስ መጥተው አማራ ተበደለ ብለው ሲጮህ አልነበር? ኦሮሞዎች ግን እስር ቤት እኮ ዛሬ 30 እና 40 ሺህ ወጣት ታስሮ ባለ ጊዜ ስንወጣ እኮ ምን ሲሉ እንደነበር እናውቃለን። ስለዚህ ከጠላት ብዙም አጠብቅም፣ ሊሳካላቸውም አይችልም።
ይሄ የማይሆን ነገር ነውና እኛ ብቻ ሳንሆን ደግሞ ኢትዮጵያን የኢትዮጵያ ውስጥ በደል የደረሰባቸው በርካታ ብሔረሰቦች አሉ። ለምሳሌ ኦጋዴንን ማንሳት ይችላል፣ ሲዳማን ማንሳት ይችላል፣ ሌሎችም የኮንሶ ብሔረሰብን ማንሳት ይችላል። በጠራራ ፀሐይ 500 ሰው ነው የተረሸነው እንግዲህ 2004 አካባቢ። ስለዚህ ሁሉ እኮ በኢትዮጵያ ውስጥ ግፍ የደረሰባቸው ናቸው። ስለዚህ የእነሱ መጨው ከአንድ ሳምንት ባለፈ ምንም የሚሄድ አይደለም። ይህንኑ ነው የምልህ። ከአንድ ሳምንት በኋላ ግን ሄዶ ይቆማል ባይነኝዮ። መልካም እንግዲህ የተከበራችሁ አድማጮቻችን ሰይፈ ነበልባል ሬዲዮን ስርጭት ማድረግ ከጀመረ 2 ዓመት ሊሞላው ጥቂት ወራቶች ቀሩት። ሰይፍ ይደግፉ፣ ስለ ሰይፍ አስተያየት ይስጡ፣ የበለጠ ስራ ለመስራት እንድንችል ከሰይፍ ጎን ይቁሙ እንላለን። እንግዲህ አቶ ታዲዮስ ለቃለ መጠይቁ ፈቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም አመሰግናለሁ። በመጨረሻ ልታስተላልፍ የምትፈልገው መልእክት ካለ እድሉን ልስጥህ አጠር አድርገህ። አመሰግናለሁ። እኔም ስለጋበዝከኝና እቺን ማቃትን እውቀት እንዳስተላልፈኝ ወይም እንዳስተላልፍ ስላደረገኝ አመሰግናለሁ። መጨረሻ የማስተላልፈው ነገር አንድ ነገር አለ። እሱ ይሄ አሁን የምናወራበት ራዲዮ መቼም ገንዘብ ማለት እዚህ ሀገር ሰዓት ማለት ገንዘብ ነው። ጊዜውን አጥፍቶ ጊዜን አጥፍተህ ቤተሰቦችን ትተህ እኔም የራሴን አስተዋጽኦ አደርጋለሁ ብለህ ሰዓትን እያጠፋ ጊዜን እያባከን ገንዘብን እንኳን እያወጣ እየደወልክ በምታደርገው ስራ በእውነት ከልብ እናመሰግናለን። ይህ ብቻ ሳይሆን በርካታ ወጣቶች አባቶች አንተን ትልቅ ከበሬታ አላቸውና በዚሁ ጨርጥልበት። የኦሮምኛውም ደግሞ ራዲዮ ጎን ለጎን እንድታስኬድ የበለጠ ስራ እንድትሰራ ምኞታለን። ከጎን እንቆማለን። እኔም አድማጮችንም የምለው ሚዲያ ማለት ዛሬ ጦር ነው፣ ከጦር የበለጠ ነው። የኦሮሞ ተወላጆች እርዱት፣ ከጎኑ ቆሙ። 1 ብር ለሱ ይጠቅማል። 1 ብር 25 ሳንቲም በየቀን ብታዋጡ ጦር አድርጋችሁ ብትልኩለት 25 ሳንቲም በቀን ቀላል ነው። ጦር ክለሱ ብዙ ነገር ይጠቅማል። ስልክ ይደውልበታል። እና እባካችሁን የኦሮሞ ተወላጆች እርዱት፣ ከኢዮብ ጎን ከሰይፈ ነበልባል ጎን ቆሙ እላለሁ። ሌላው እኔ የማስተላልፈው እንግዲህ አልከኝ ለወጣቱም ማለትም ለኦሮሞ ሕዝብ ነው። ከምን ጊዜውም በበለጠ ይሄ ታሪካዊ ስራ የምንሰራበት ጊዜ ስለሆነ በተለያየ በኩል የሚመጣውን የሚወረወረውን ሳንደነጋገር ሳንታለል ትግላችንን በየሄድንበት ቦታ ኮሚኒቲ በማጠናከር ሊሆን ይችላል፣ ራዲዮን በመርዳት ሊሆን ይችላል፣ አባቶችን በማማከር ሊሆን ይችላል፣ አገር ቤት ውስጥ ቤተሰብን በመርዳት ሊሆን ይችላል። በጋራ ሁለገብ ትግል አድርገን ያ ወንድሞቻችን፣ እህቶቻችን፣ አባቶቻችን የሞቱበትን እናቶቻችን የሞቱበትን ትግል ከዳር ከማድረስ ለማድረስ በጋራ ቆመን መታገል አለብን። ልዩነታችን ትተን የፖለቲካ ድርጅት አዳዲስ ማቋቋም ትተን ያለውን ስም የነበረውን በፊትም ጀምሮ ፋውንዴሽን ያለውን ድርጅት በማጠናከር ድርጅት አስፈላጊ ሆኖ አልታየኝም በእኔ በኩልና በማጠናከር ትግላችንን አንድ እርምጃ ወደፊት እንድናራምደውና ለዛ ቤተሰቦቻችን ለወደቁበት ዓላማ እንድንደርስ ነው ምኞቴን ወይም መልዕክቴን የማስተላልፈው። ኢዮብ በጣም አመሰግናለሁ። ዳገለቶሚ ጀባታ ፊሲ ዋቀዮ ሙሪት ያዲሬሱን ሲንዳ ናጋና አውሊያ አመሰግናለሁ። ለአልከኝ የኦሮምኛ ፕሮግራም እየተሰራበት ይገኛል። እንጀምራለን በቅርብ ጊዜ ውስጥ ብለን ተስፋ እናደርጋለን። ትልቅ ስራ እየተሰራ ይገኛል የኦሮምኛ ፕሮግራምን ለመጀመር። እንዲሁም ለአድማጮች ይሄንን ለመግለጽ ፈልጋለሁ። 2 ዓመታችንን ልናከብር 2 ወር ብቻ ቀራን። አሁን ያለንበትና ዲሴምበር 2 ዓመት የሚሞላን ኒው ጃንዋሪ ላይ ይሆናል ለማለት ለመግለጽ ፈልጋለሁ። ከሰይፍ ጎን ይቆሙ። አመሰግናለሁ። እንግዲህ ስንሰናበት በእልፍነሽ ቀኖ ዜማ ይሆናል። ሰላም ሁኑልኝ። ሰላም ተነስተን
የተከበራችሁ አድማጮቻችን ፕሮግራማችንን እያጠናቀቀን እንገኛለን። የቀረን የጀመርነው ዜማ ወደናንተ አድርሰን ደህና ሁኑ ብለን እንሰናበታለን። ግን በስደት ዓለም ለምትገኙ ወገን በጠቅላላ የዶክተር አሊ ቢራን ዜማ እየሰማችሁ እንድትጽናኑ እንጋብዛለን። አኔስ ቢያንቀባ ቢያ ጫልቱ እያለ የሚያዜመው ዜማ ለናንተ ጀባ ብለናል። እስከ ሳምንት መልካም ሳምንት ቸሮር ያሰማን። አኔስ ቢያንቀባ ቢያ ጫልቱ ዶክተር አሊ ቢራ ይቀጥላል። ከፍ ብሎ ይሰማል። Like in Burgada, Muembo Sonasi.
me male